እሺ ሶሪ። እሺ ለማንኛውም እሺ ከየት ቤተ እምነት ነህ? ከክርስቲያን ጴንጤ ኦርቶዶክስ? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። ኦኬ እሺ ጥያቄ አለን ጠይቅ። አዎ ጥያቄ ያለኝ ግን እንደ መግቢያ ትንሽ ሀሳብ ልስጥህ ካልደበረ። ሀሳብ መጨረሻ ላይ ጥያቄ እሺ ነገር ትንሽ ጥያቄ ያቀርባለሁ ግን ምን መሰለህ እያዳመጥኩ ነበርና ትንሽ ከአንተ የተረዳሁት በጣም ታምታታቸዋለህ፣ ሌላ ነገር ውስጥ ትቀየሳለህና ቀጥተኛ አማርኛ እኔንም ብታወራኝ ወደዛ ወደዚህ እንዳትሄድብኝ ነው። ወደ ጥያቄ ስገባ ሜይ ቢ መጽሐፍ ቅዱስ ሲነበብ ማምታታ ስለሚመስላችሁ ወደድክም ጠላህም ዶላርዬ እስልምና ከተመለሰ በኋላ መጽሐፍ ቅዱሱ ይነካል። እሱም ከሆነ እንደዛ ሳይሆን ተጋደሏቸው የሚል አለ። እንትና አዲሱ እኮ የጠየቀ ጥያቄ ትክክል እኮ ነበር፣ ግን አንተ አታታውና ወደ ኦርቶዶክስ ገባ። አላለም። ልጁ ነበር ኖ የእሱ መመለስ ሲገባ አንተ ተቀነጠስ። በቃ እንቶ እሺ እንቶ በቃ ቶ ልጁ ምንድን ነበር ያለው? ግደሏቸው የሚል አለ ቁርአን ውስጥ። ማንን ግደሏቸው? እሱ ማንን ይሁን አላውቅም፣ ብቻ ግን ግደሏቸው የሚል አለ። አንተ ሳታቃታው ዝም በል ሳታቃታው አያውቅም። መጥቶ ዋሽታህ ይለኛል እኮ አልሰማም። ልጁ ምን እንደጠየቀ ልጁ ያለው ካፊሮችን ግደሏቸው የሚል አለ አለ። የት ቦታ ላይ ተባለ? አላመጣም። ተጋደሉ አላወራም ስለመጋደል። ጥያቄያችን ካፊር ግደል የሚል ቁርአን ላይ የታገኘህ ነው ያለው። ስለዚህ አንተ የማታውቀውን አታወራ። ሌላ ጊዜ እንደዚህ አይነት ስመጣ ረጋ ብለህ ተማር። መጽሐፍ ቅዱስ ሲነካ ደግሞ ማጭበርበር የሚመስላችሁ ከሆነ ማለት ነው አንድ ቦታ ልንገርህ፣ ሁልጊዜ መጽሐፍ ቅዱስ ይነበባል፣ ህዝቡ ያውቃል። ቄሱ የደበቀ አይደለም እንዴ? ቤተክርስቲያን የደበቀ አንተም ፈርተህ ያነበብከው መጽሐፍ ቅዱስ ለህዝቡ ተከፍቶ ይነበባል። እሺ ብራዘሪ፣ እና ይሄ አሁንም የተነበበው አይ ቲንክ ይሄ መጽሐፈ ሳሙኤል ላይ ያለው ነው፣ እግዚአብሔር እንደገደለ ማለት ነው። ይሄኛው ነው። ከፈለግ ስክሪንሾት አድርገህ ያዘው፣ ይጠቅምሃል። አሁን ጥያቄ ካለ ጥያቄ አቅርብ። እሺ ፊት ለፊት የተቀመጠው ያንተ ወይም ቅዱስ ቁርአን ነው አይደለ? ፊት ለፊት አስቀምጠህ ነበር ቅድም። ቁርአን ይሄ ምንድነው? ጥያቄ ምንድነው? ጥያቄ ምንድነው? ኢምራን እያዳመጥክ እኔ አዳምጫለሁ፣ አዳምጠኝ። ጥያቄ ምንድነው? ቅዱስ ቁርአን ትክክለኛ እምነት ነው ወይ? ከአላህ የወረደ እምነት ነው ወይ? ለምን ይጠየቅ ካልከኝ እኔ ለምሳሌ ቁርአን የምረዳው ረጋ በል። አሁንም ቁርአን መጽሐፍ ነው። እሺ ብራዘር፣ እምነትና መጽሐፍ ላይ ቅዱስ ቁርአን ነው አይደለ? የተቀደሰ ነው ወይ ከአላህ የወረደ ነው አይደለ? መጽሐፍ ነው የሚባለው፣ እምነት አይባልማ። መጽሐፍና እምነት ላይ እሺ ቁርአን ከአላህ የወረደ መጽሐፍ ነው ወይም መልእክት ነው ወይም ደብዳቤ ነው እንበለው። እኔ ምንድነው እውነተኛ ነው ወይ? ኖ ይሄም ስተት ታረም ደብዳቤ አይባልም። እሺ ቅዱስ ቁርአን ከአላህ የወረደ ነው ከተባለ ምን ማስረጃ አለ ከአላህ ስለመወረዱ? አንደኛ ጥያቄ። ሁለተኛ ደግሞ ለዚህ ምስክር የምትሰጠኝ ከቁርአን አልፈልግም፣ ከቁርአን ሳይሆን ከቁርአን ውጪ ስጠኝ። ለምን ይሄን ጠየቀኝ ካልከኝ እኔ ልቀርብ ፈልጌ ነበር እንዳጋጣሚና ማንበብ ፈልጌ ነበር፣ ግን መጀመሪያ ከማነብ ይሄ ቁርአን አመጣጥ መሰረቱ እንዴት ነው? እንዴት ይታመናል? እውነተኛ መሆኑስ እንዴት ነው የሚረጋገጠው የሚለውን ለመጠየቅ ወይም ለማወቅ ያህል ነው የጠየኩህ። መልስልኝ ከቻልክ። እሺ በጣም ገራሚ ጥያቄ። ስለዚህ አሁን ሚውት አድርገህ ደግሞ መልሱን አዳምጥ ማለት ነው። እሺ ከዛ ኢንሻአላህ መልሱን ከመለስኩልህ በኋላ ያንተም ደግሞ ደግሜ የሚጠይቀህ ጥያቄ አለ። ሚውት አድርገው። በጣም ገራሚ ጥያቄ አይደል ያ ጀማ? እንደዚህ አይነት ጥያቄ እኛም ደስ ይለናል። ምንድነው ጥያቄው? ቁርአን ትክክለኛ መጽሐፍ እንደሆነ የአላህ ቃል እንደሆነ በምን አውቃለሁ? ይሄን ደግሞ የምታሳየኝ ምን አለ? ከቁርአን ውጭ ነው የምታሳየኝ አለ። በጣም ጥሩ። እሺ አንድ መጽሐፍ ወደፊታችን አምጥተን መጽሐፉን ማን የጻፈው የሚለውን ስንመረምር ቼክ የምናደርገው ምንድነው? ጸሐፊውን ቼክ የምናደርገው አይደለ? ወይም ደግሞ እዛው ላይ መጽሐፉ የሚናገር የሚል ይታያል። መጀመሪያ ምሳሌ ፊት ለፊት ይሄ መጽሐፍ አለ። ርዕሱ ማን ይላል? ሰማዕቱ ብራና ይላል። ኦኬ ማን የጻፈው የሚለውን በምን አውቃለሁ? እንደ ፎር ስታርተር ለመጀመሪያ በምን አውቃለሁ? እዚህ ጋር ከስር ማን ይላል? ሳላህ ሐዘን ይላል። ኦኬ ሶ አንድ መጽሐፍ የማን መጽሐፍ ነው የሚለውን ለማወቅ ተዋሽቶ እኮ ሊሆን ይችላል፣ ግን መጀመሪያ የምንጠቀመው ሶርስ ምንድነው? መጽሐፉ ስለ ራሱ ምን ይናገራል የሚል የምንመለከተው። ኦኬ ይሄን ስንጠይቅ ራሱ መጽሐፉ ምን አለ? የመጀመሪያው ምዕራፉ የመጀመሪያው ገጽ ላይ ማለት ነው ምን አለ? አሊፍ አላህ አንድ ቀይ ያበራብኝ እጀማለሁ ዩቲ ያለው እኔ ይሰማኛል። አውራ ይሰማኛል። አምላካችን ምን አለ? ይህ መጽሐፍ
አላህ ለመሆኑ ጥርጥር የለበትም፣ ለፈራህያን መሪ ነው አለ። ስለዚህ መጽሐፉ ከአላህ እንደሆነ ራሱ ይናገራል። ዛሊከል ኪታቡ ላ ረይበ ፊህ ብሎ ማለት ነው። ይሄን ካየን ቀጥሎ አንድ መጽሐፍ ትክክለኛ መጽሐፍ ነው እንዴ የሚለውን ስንመረምር ውስጡ ምን አይነት ቃል አለ የሚለውን እንመለከታለን። አልኢዕጃዙል ዒልሚ አልኢዕጃዙል መንጢቂ ይባላል። ንግግራዊ አቀማመጡንና እንዲሁም ደግሞ እውነት ከአምላክ ነው እንዴ የወጣ ወንድማችን ምን ብለን የሚመለስክለት ቁርአን ውስጥ ላይ አትግደል የሚል ማለት ግደል የሚል የለም። ሲጀመር በጣም መጽሐፍ ቅዱስ ቁርአን ይወግናል አይወግንም ስለ ግድያ ብለህ ነበርክና ዳይሬክትሊ ደግሞ ኡስታዝ ሲያስተምሩ ነበሩ ስለ ግድያ አገዳደልን ራሱ አሳምረው ይላል እና ባይዋት ኬዝ አንድ እስላም ስለ ቁርአን ግድያ በዚህ በኩል ላይ አንድ አስተማሪው ቁርአን አይፈቅድም የተባለ ደግሞ ሌላ በኩል ደግሞ ትልቅ ኡስታዝ በአደባባይ ህዝቡን ሲያስተምር አገዳደልን አሳምረው ይህን እንደምን ታያለህ? እንደ አንድ አስተማሪ እንደ ቁርአን መምህር ይጠይቃለሁ እና ብትመልስልኝ ጥሩ ነው። አይ ኡስታዝ የጠቀሰው መጀመሪያ ጥቅሱን አይተኸዋል? ስለምን እያወራ እንደሆነ? አዎ፣ አይ ሙሉ ቪዲዮ አለ ላሰማ ይችላለሁ። አይ ሙሉ ቪዲዮ አንተ ግን ገብቶሃል? ስለምን እንደጠቀሰ ኡስታዙ ስለምን ጥቅስ እንዳወራ ገብቶሃል? ጥቅሱ በምንም ይሁን ብቻ አገዳደልን አሳምረው ማንም ይሁን ለምሳሌ የኛ ባይብል ቅድም ጠቅሰህ ነበር እና ብሉይ ኪዳንና አዲስ ኪዳን በኦልድ ቴስተመንት እና በኒው ቴስተመንት ያለው ስለ ግድያን በተመለከተ ቅድም አንተ የተናገርከው የመጀመሪያ እስራኤል ንጉስ የተባለው አንዴ ቆይ አሁን መጀመሪያ ኡስታዙ ያነሳው ጥቅስ ገብቶሃል? ስለምን እንደሚያወራ ስለምን እያወራ እንደነበር ለምንም ያንሳ ብቻ አገዳደል ለምንም ያንሳ አይደለም ይሄ ይግባ በቃ ስለምን እያወራ እንደሆነ ተረዳ። ልክፈትልህ አንዴ ስለምን እያወራ እንደነበር ኦኬ አንዴ ይህን ነበር ያነሳው። ምን የሚል መሰለህ ያነሳው? በውስጧም የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል። ከዛ በኋላ ይሄን ይዘው ሲያስረዱ በመጥረቢያ መቁረጥ የሚፈቀደው ጦርነት ሲሆን ብሎ ተናገሩ። ችግር አለበት? ስህተት አለበት? አማን አቤት ችግር አለበት ይህን ማስተማራቸው? ምን እያለ ጃሃት ክልልቅ እስልምና ምን የለውም ነው ያሉት። ይሄን አስረዱት እሳቸው ይሄን አስረዱት ሰማም እንዳሰቡ ይሄን አስረዱት። የአላህን ቃል ይዘው ምን የሚለውን በውስጡ የነበሩትን ዛውጥቶ በመጋዝ ተረተራቸው የሚለውን ይዘው ነበር ያስረዱት እሳቸው። ኦኬ ችግር አለበት ይሄን አስረዳቸው? ስለ ጦርነት የሚያወራው ጦርነት ታዲያ የቅድሙ የኛ ባይብሉ ታዲያ ጦርነት አይደለም? ስለ ግድያ አስተምረህ አልነበርክም? ይሄኛው ጦርነት እኮ ነው። ንጉስ ዳዊት ጊዜ የነበረው እኮ ፋይቲንግ ስለ ጦርነት ነው። ፓብሊክ የሆነ ጦርነት ነው ሲጀመር፣ የሃይማኖት ጦርነትም አይደለም። ይሄኛው ግን ቃል በቃል ነው የሚናገረው። አሁን ግን ስለዚህ በመጋዝ መተርተሩ ችግር አለው የምትለው አንተ ምን አልከኝ? በመጋዝ መተርተሩ ችግር አለው የምትለው ሲገደል ጦርነት ላይ? አዎ ችግር አለ። እናመሰግናለን። የተነበበው ግን መጽሐፍ ቅዱስ ነበር። የተነበበው መጽሐፍ ቅዱስ ነው። ያው የእግዚአብሔር ቃል ነበር ያነበብኩት። ችግር አለው አለ፣ ግን የተነበበው መጽሐፍ ቅዱስ ነው። ያው መጽሐፍ ቅዱስ ምንድን ነው የሚለው? በውስጧ የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል። የማን? የመጽሐፍ ቅዱስ ጸሐፊ እግዚአብሔር በነብዩ በኩል ማለት ነው። ስለዚህ መጽሐፍን ያለው ሻማ ነው። መጽሐፍ ስለ መጽሐፍን ያሳየው፣ ግን አንተ ቁርአን መስሎ አንድ ያማኑ ቁርአን መስሎ ምን አልከኝ አንተ? ትክክል አይደለም። ክርስትና ነው ግድያን የሚያዘው። አስበው፣ ያንተ ነቢያት ሰዎችን በመጋዝ ስንጥቅ ያደርጋሉ። እንደዚህ ስንጥቅ ለሁለት ያደርጋሉ። ወደ እስልምና ልምጣና እስልምና ላይ ግድያ ይቻላል ብሎ ነበር ኡስታዙ። ስገድሉ ሰው አሳምሩ ብሎ አላለ። ግን ይህ እኮ የሚያሳየው ማለት ነው ክርስቲያኖች ምን ያክል አጭበርባሪ እንደሆናቸው ነው። ኡስታዙ ያወራው ምንድን ነው? ኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱ አስተዳደራችሁን አሳምሩ። ምን? እንስሳ ነዋ። እዛው ሐዲሱ የሚያወራው ስለምንድን ነው? ስለ እንስሳ። ቀጥሎሳ በጥፍር ወይም ደግሞ በድንጋይ አትረዱ ይላል። የሚያወራው ስለምንድን ነው? ስለ እንስሳ። እንስሳ ስታርዱ አተሰቃዩት እንስሳውን ቢስሚላህ ብላችሁ ረዱ ነው።
መቼም እንስሳ ማለት በደል እንደማለት አይደለም። ሰው ነው እንስሳ አይደለም። ይናገራል። በከፈተው በቃ ከፈተው። እሺ ኦኬ። እንግዲህ መቼም እንስሳ ጃንም አይገባም። ይሄኛው የሚናገረው ነው አይደለም። ቆርጣ አይደለም። ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው መሰከረው። አንገቱን ቀላው አገዳደልን አሳምረው ጂሃድ ላይ ያገኘው አንድ ካፊር አሎ ቆረጥከው አሉ ቀየርከው። ቆረጥኩትም ራሱ መስመር ያለው አንዴ መጀመሪያ ቪዲዮ አሳየን አንዴ። ኖ ያ ጀማ ሲቆረጥ ሰምታችሁ ቆረጠው። ሼኹ ተቀየረ። እሺ አንዴ ቆይ ማብራት ላብራ። አብራና ክፈተው። እንዴ እየሰማ ነው ወላሂ ይታያል። ሲቆረጥ እኮ ይታያል። ቁርጥ አለ ልጅ መሀል ላይ እንዴ ቆርጦ ቀጥል። ወላሂ ቆርጦ ቀጥል። እኔ አልቆረጥኩትም። ክርስቲያኑ ክፈተው። እሱን መከበቅ አተልቁት። ላይ ቆርጦ ቀጥል ነው። መጽሐፍ ቅዱስ መመጎስ ሲከብዳቸው እንግዲህ በመቆጥ የሞከሩ ነው። እስኪ እንስማው። ባይ ዘ ዌይ እንደው ሼህ እንኳን ብሎ ቢሆን እንደው በሼህ እኛ እንመራም። እሺ ለምን በእስልምና እንደ ሰው ሊሳሳት ይችላል። ፍጹም ቁርአንና ሐዲስ ነው። ኦኬ ስለዚህ መውገት የምችለው አንተ በቁርአን በሐዲስ ነው። ግን ክፈተው ቪዲዮውን። እኛ ግን እግዚአብሔር በራሱ አንደበት ሕፃን ልጅ ድንጋይ ላይ ፈጥፍጡና አጸድቃችኋለሁ ብሏል። እግዚአብሔር ምን አለ? ሕፃን ልጅ ያታችሁ ድንጋይ ላይ ግደሉልኝና አጸድቃችኋለሁ አለ አምላክ። ቀጥሎ ምን አለ? አህያ ካገኛችሁ ግረዱ፣ ሰውን በእሳት አቃጥሏል እግዚአብሔር። የእግዚአብሔር መጽሐፍ ቅዱስ ላይ ማለት ነው። ቁርአን ላይ ግን እንደዛ ነብዩ ምን አሉ? ዳተብሉ ሼኽን ከቢራ ቴስተመንት ያለው አንተ ላይ ማይት አለ። አንተ አማን ቪዲዮን ክፈቱ አንዴ። አንዴ አማን ቆይ አንዴ አማን የሆነ ጊዜ በተሸባ አይደለ? ቆይ አንዴ አገልጋይ ነህ እንደ አማን አገልጋይ ነህ አይደለ? የሆነ ጊዜ ያወራሁ መሰለኝ። አዎ በእንትና ቤት ላይ ኢብራሂም ቤት ላይ ነው። እንደዚህ ከሆነማ ቀጥለን አማን እንዴ አገልጋይ ከተገኘማ በደቂቃው እንደውም የምናወራው። እሺ ያው እኮ ቆይ እንደዚህ አይደለም ነው። በደቂቃ ስለ ግድያ በደቂቃ እናወራ በቃ። ስለዚህ ምን ታደርጋለህ አንተ አገልጋይ አማኑ ደቂቃ ወስደህ ስለ ግድያ ጥያቄዎችን አንሳሽ እስልምና ላይ፣ ከዛ ክርስትና ላይ መልስ። አይናው እኮ ግን ቅድም የተናገረው ልክፈተው እሱ ምን ታደርጋለህ? ደቂቃን ወስደህ እሱን ታሰማና ከዛ የቁርአን አንቀጽ አምጥተህ ታስረዳለህ። እኔ ደግሞ በደቂቃ መልስልሃለሁ። እሺ አገልጋይ አራት ደቂቃ ስተው ችግር የለውም። መሀል ማንም አይገባም። ያላ ራሱ የሴቷ ያለች ተብሎ ሙስሊሙ ጣለና ልክ በሰይፍ አንገቱ ሊከላው ሲል ጀምራለ አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው መሰከረው። አንገቱን ቀላው። አገዳደልን አሳምረው ጂሃድ ላይ ያገኘው አንድ ካፊር ዛሬ ትገድሏል። ስትገድለው ግን ካፊር ቢሆንም አገዳደልን አሳምረው፣ አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላው በደንብ አድርጎ ይሰራል። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ መስጊድ ኢማም ያወጣው ነበር። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥተው ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሆነበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል እንግዲህ እነሱ እንደዚህ በግልጽ ቢላውን በደንብ ይሄኛው ጨርሶታል። ይሄኛው ኡስታዝ ጋር የነበረው ግን ከሌላ ፋይል ላይ ነው ያለው። ይሄኛው ቆርጦት የተቀመጠበት ነው። ደቂቃው አልሞላም ግን ኦኬ ላውራ የምታወራው ካለ 2 ደቂቃ አለ መሰለኝ። ቀጥልና ፈጠን። ስለዚህ እኔ አይ ቲንክ ሶሪ ቤቴ ሙቀት አለ በጣም ያለውበት ሀገር ሙቀት ስላለ ምንድነው የትኛው ሃይማኖት ላይ ስለ
እኛ ጋር አሁን በኦልድ ቴስተመንት የነበረው ብሉይ ኪዳን ላይ ስለ ግድያ የሚያስተምረ ለምሳሌ አማሌቃን ፈረስት ኪንግ ኦፍ እስራኤል ሳውል ነው። ሳውል ቅድም አንተ ያነበብከው በዳዊት ጊዜ የነበረው ነው። ሲቀጥል ደግሞ በብሉይ ኪዳን ላይ የመጀመሪያ እስራኤል ንጉስ የነበረው ሳውልን አማሌቃን በሙሉ አጥፋ። እነዚያን ሳው ናቸው በሙሉ አጥፋቸው አማሌቃን ሲባል እግዚአብሔር የራሱን የፈለገው ፕሮግራም አለው። ያ ፕሮግራም ምንድን ነው ብትለኝ በዛን ሰዓት ላይ ከእስራኤል ክዳን ከነበራቸው ከህዝብ እስራኤላውያን ጋር የነበረውን ክዳኑ ውጭ የነበሩ ሰዎች ከእስራኤላውያን ጋር ሲዋጉ በነበሩበት ጊዜ ነው። አሁን ግን በኦቲ በኒው ቴስተመንት የተናገረው በመሀል ተቆርጦ ነው የተወሰደው። በሌላ ፋይል ላይ አለ። ለእኔ እድል ሰጥተኝ ይመስለኛል። ምናልባት መልስ ከመለስክልኝ ላውራ እችላለሁ። በጠየቀው መስኖ ለእኔ ተራ የሚደርስ እስቲ ዮሐንስ ለእኔ እንዲያወራ ደቂቃ ሰጥቶኝ ነበረ፣ ግን ደቂቃ እያለቀች ነው። ምን ይቻለኛል? ምን ላውራ? አለቀ እንጂ ዝም አልክ እኮ አማኑ። ደቂቃ አልቋል። በቃ 4 ደቂቃ ስትለኝ እና እናጠቃለሁ። አልሐምዱሊላህ ከፋ። መጀመሪያ ያው 4 ኡስታዞችን አምጥተህ ግድያ አዘዋል ወይም ደግሞ እንዲገደል ሰዎችን ያስተምራሉ የሚል ነገር አንስተሃል። ሌላ ጊዜ ማወቅ ያለብህ አማኑ፣ እኛ ሙስሊሞች የምንመራው በኡስታዝ አይደለም። አንደኛ ኩሉና ራዱን ወመርዱዱን አለይህ፣ የትኛውም ሰው ቢናገር ንግግሩ ትክክል ከሆነ እንቀበለው በቁርአንና በሐዲስ ነው። አየህ። ግን ክርስቲያኖች ምን ያደርጋሉ መሰለህ? አንተ ጥሩ ሰው መስለህ ጥሩ አገልጋይ ነህ አንተ። ቪዲዮ ይቋርጣሉ ብራዘሪ። አሁን አንተ ያመጣው ቪዲዮ 1 ደቂቃ ነው፣ ግን 4 ኡስታዝ ነው ያለው። እየቋረጠ እየተቋረጠ አየህ። ይቋርጣሉ። ከመጀመሪያው ልጀምር። የመጀመሪያው ምንድነው? አንድ ሰው እስልምናን ይዋጋ ነበር፣ ሙስሊሞችን ይገላል። ሙስሊሞችን ከገደለ በኋላ ተይዞ ሊገደል ሲል ምን አለ? አመኛለሁ አለ። ከዛ ገደሉት ይላል። የሚያወራው ሰው አንድ ሰው ታሪክ ነው። ሰውየው ሙስሊም ገድሏል። በእስልምና በህግ በኦሪትም በመጽሐፍ ቅዱስ የገደለ ይገደላል። ይሄ ህግ ነው። ያ ሁለተኛ ደግሞ ሙስሊም ክርስቲያኖች ስታርዱ አሳምሮ የሚል አለ ብለሃል። ይሄ በእስልምና ሑስነል ኹሉቅ ይባላል። ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ያሉ ኢዛ ዘበሕቱም ፈአሕሲኑ ዚብሐ፣ ስታርዱ አስተዳደራቸውን አሳምሩ። ምን እንስሳ ነው። ኦኬ። ጦርነት ላይ ደግሞ እኮ ናም ጦርነት ላይ እንኳን ቢሆን ፊት አይመታም። ነብዩ አይደል ምን አስተማሩ? ወላ ተዕተዱ። አምላካችን ቁርአን ላይ ወላ ተዕተዱ፣ ድንበር አትለፉ፣ ስትዋጉ እንኳን ድንበር አትለፉ አለ አማኑዬ። ስለዚህ ቄሱ አጭበርብሩሃል፣ ያመጣው አጭበርብሩሃል። ቪዲዮ እየቋረጠ ክርስትና ለመስበክ ግዴታ ማድረግ አለባቸው። ከቁርአን ውጭ ወጥተው የኡስታዝ ንግግር መቁረጥ አለባቸው። ካልሆነ አያስተምሩ። እውነተኛ ከሆኑ እኮ ያጀማ እውነተኛ ከሆነ ለምን ይቆርጠዋል? ሙሉ እኮ ማሰማት ይችላል፣ ግን ለማጨበበ እየቋረጡ ያመጣሉ። ስለዚህ አራቱን በዛ አይተነዋል። ግን ነብዩ ምን አሉ? ላ ተቅቱሉ ሼኸን ከቢራ፣ ሽማግሌ አትግደሉ፣ ህፃን አትግደሉ አሉ ነብዩ። እንዲሁም ደግሞ አምላካችን ምን አለ? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም፣ እናንተ በአላህ መንገድ ተዋጉ። ማንን? እና የሚዋጋዎችን ከሃዲዎች ብቻ አለ። ወላ ተዕተዱ፣ ድንበር አትለፉ አለ። ስለዚህ ድንበር ማለፍ ወንጀል ነው በእስልምና። ቀጥሎ ነው አምላካችን አለ ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ ኢላ ቢልሐቅ፣ አላህ እርም ያደረጋትን ነፍስ አትግደሉ አለ በህግ ቢሆን እንጂ። ስለዚህ ግድያ በእስልምና ትልቅ ኃጢአት ነው። አማኑ ያጨበበ ሆነ ቄሶቹ የለም ግደሉ የሚል በእስልምና ንጹሃን ሰው የለም። እንደው ንጹሃን ሰው ራሱ የገደለ ካለ ጀነትን አያገኝም። አዳምጡኛ እንዴ! ንጹህ ሰው የገደለ ካለ ጀነትን አያገኝም። ነብዩ ምን አሉ? መን ቀተለ ሙአሃደን ለም የሪህ ራይሐተል ጀና፣ ሙአሃድን ሰው የገደለ ካለ የጀነትን ሽታ አያገኝም አሉ። እንኳን ግደሉ ሊቅርና የገደለ ካለ ጀነትን አያገኝም የተባለው ይሄናስ። አሁን ወደ ክርስትና ስመጣ እግዚአብሔር ግን ግድያ ይወዳል። አማኑ አምላክ ብለህ የምታመልከው መጥቶ የተሰቀለልህ አምላክ ግድያ ይወዳል። ተመከተ እዚህ ጋር ምን እንዳለ፣ ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ህፃናቶቻቸው ይፈጠፈጣሉ አለ። እግዚአብሔር ምን አለ? እያነሳችሁ ፈጥፍጧቸዋል፣ እንደ ኳስ ማለት ነው። ቀጥሎ እርጉዞቻቸው ይቀደዳሉ አለ። አስበው፣ አምላኬ ብለህ እያመለክው ያለው አካል እርጉዝ ሆስ ሲቀድ አስተኝቶ ይቀዳ ተወዷል። ነዑዙ ቢላህ። ይሄ ነው እግዚአብሔር። ቀጥሎ መጽሐፍ ቅዱስ ላይ ሙሴ ምን አለ? የእግዚአብሔርን ቃል ሲያስተላልፍ ማለት ነው። እግዚአብሔር እንዲህ ይላል አለ፣
እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና በሰይፉ ውስጥ ተመላለሱ። እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። የሌዊም ልጆች እግዚአብሔር እንዳዘዛቸው አደረጉ። በዚያ ቀን ከህዝቡ 3000 ሰው ሞተ ካለ በኋላ ሙሴም ዛሬ በረከት እንዲወርድላችሁ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ አላቸው ይላል። አማኑ እያመለክ ያለው አካል ህፃን ልጅ ሲገደል ደስ ይለዋል። አያ ደስ አለው ይላል። ይሄ ነው አምላክ። ቀጥሎ በብሉይ ኪዳን ነው አልክ። ብሉይ ኪዳን ያለው ከእግዚአብሔር አምላክ ነው። የተቀየረ ነገር እኮ የለም። ዋናው አምላክ አስገድል ነው። ይሄን ከተስማማን ደግሞ አዲስ ኪዳን ላይ ክርስትና ራሱ ሰዎችን እንደሚገድሉ ኢቭን አሁን ክርስትና የተስፋፋው ራሱ በግድያ እንደሆነ አሳያለሁ። ዋናው ግን አምላኬ ብለህ እያመለክ ያለው አካል ሰዎችን ድንጋይ ላይ ሲፈጠፍጥ ነበረ፣ ሆድ ሲቀድ ነበረ። ጨርሻለሁ። ስለዚህ ኡስታዝ ተሳስቷል። ቅድም ተቆራርጧል፣ ግን ኡስታዝ ተሳስቷል ነው ያልከው አይደል? ቁርአን አላልኩም ጆሮ እንጂ አማንዬ አላልኩም። መሰለህ ያልኩት እንደው ብሎ እንኳን ቢሆን አልኩ እንደዛ እንኳን የሚል አስተምሮ ብታመጣልኝ እስልምና የሚለካው በሼክ ሳይሆን በቁርአንና በሐዲስ ነው። ግን ኡስታዙ አላለም። አቡ ሃይደር ያስተማረው እሱ ስለ ሙርተድ ራሱን የቻለ ሁክም ነው ያለው። እንዲሁም የሁለተኛው ኡስታዝ ያወራው ስለ ግድያ ማሳመር እንዳለብን፣ እንስሳ ሲታረድ ማሳመር እንዳለብን። ጦርነት ላይ እንኳን ቢሆን አና ቪዲዮ አለ እንዴ? እኔ ሙሉዋለኝ ኢምራን እኔ ጋር ተቆራጠው ስላለ አማን ያልጨረስክም? እኔ ጨርሻለሁ። ቆይ ይሄኛው ሙሉ ልስማና እንዴ ሲመጣ መቼስ አበባ አቀፍ አትቀበለው። ሊገለግ ይመጣ የዛኔ ትገለዋል። ለራስ ተከላክለ ለዲን ተከላክለ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን ማሳመር ማሰቃየት አይቻልም። አንድ አና ፓውዝ አድርገውና ሊገልህ ከመጣ ሰምተሃል? አማኑ ስለዚህ ምን አሉ? አንድ ሰው ሊገልህ ከመጣ መቼም ሲገልህ አትጠብቀውም፣ ትገለዋለህ። ለምን? ሊገልህ መጥቷል። ስለዚህ አማኑ ከዚህ ምን ተረዳህ? መጀመሪያ ሊገልህ የመጣው ማን ነው እኮ? አንተ ቅድም ስለ እንስሳ ነው ብለሃል አይደለ? እሳቸው የተናገሩት እሱን ሌላ ቪዲዮ አውጣልሃለሁ። ስለ እንስሳ የተናገሩበት የሚጠቀሙት እዚህ ላይም አለ፣ ታየዋለህ። ስለዚህ መጀመሪያ ምን ተስማማህ? መጀመሪያ ሊገልህ የመጣው ማን ነው እኮ? ገዳዩ ነው። አሁን ገዳዩ ላይ ነው እርምጃ መውሰድ ያለበት። ጎበዝ ልጅ። አሁን አስቀጥለዋና ይሄ አንገት በጥሶ እንዲህ ማስፈራራት እንዳያችሁት ሼኹ እየተናገረ ያሉት በጅሃድ ነው ወይ ያወራው? እኔ ልክፈትልህ ሙሉውን፣ ምንም ሌላ ሰው ድምፅ ሳይገባበት። መገደል ያለ ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርቱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች ሆነ የለበት። ሰማህ? ይሄን ያልኩህ ሰማህ አይደል? ማለት አዎ፣ ይቀጥል። ትንሽ አንድ ፓውዝ አድርጎ ስለምንድን ነው ያወራው? ያ ጀማ ሪከርድ አድርጉልኝ። በቃ ይሄ ነው ክርስቲያኖች እስልምናን በማስረጃ መወገዝ ሲከብዳቸው ቪዲዮ እየቋረጡ የሚያሰሙት። ግን እንደሰማችሁት ኡስታዝ ያወራው ስለምንድን ነው? ስለ እንስሳ ነው። እንስሳ ስታርዱ አታሰቃዩን ያሉት። አያችሁ አይደለ? ይሄ ነው እውነታ። አማኑ ሐቢቢ እኔ ጋር ይሄን የተናገረው ቅድም የተናገርከው መሀል ላይ የተቆረጠው ቪዲዮ ላይ እነኚህ ናቸው። አንተ ያመጣኸው አራት ኡስታዝ ነው። አትቀያየር አማኑ። አንተ ያመጣኸው አራት ኡስታዝ ነው። እሺ ይሄኛው ሶስተኛው። አሁን እዚህ ጋር እንጨት መጀመሪያ ይሄ ግደሉ አላለም አይደለ? አላለም? ምን ግደሉ አለ ይሄ ሰውዬ? ምን አለ? ምን ግደሉ አለ ይሄ ሰውዬ? እሳቸውን የተናገሩ ስለ እንስሳ ነው የመጀመሪያው ግን የነበረው። በቃ ስለዚህ ይሄ ሰውዬ ይሄ ኡስታዝ ማለት ነው ሰዎችን ግደሉ ረዱ አላለም አይደለ? ያወራው ስለ እንትን ነው፣ ስለ እንስሳ ነው አይደለ? አላሁ አክበር ቡም ቡም። በቃ ስለዚህ አንደኛውን ጨረስን። ይሄ እኮ የሚካድ አይደለም እኮ ይሄ እኮ ፋክት ነው። አይነው አንተ ግን አቅርበኸው ነበር። አንተ አቅርበኸዋል። ኖ አቅርበኸዋል። ይሄን ሰውዬ አይደለ? አቅርበኸው ነበረ።
ግድያ በእስልምና ይቻላል ብለህ ይህን ቪዲዮ አቅርበህ ነበር። ግን ምን ተረዳህ? ፓስተሮቹና ቄሶቹ እየቆረጡ ነው እስልምና የመጨረቡት። ይቆርጡታል ነው ያገሩና ያ ምሳሌ ነው እያወራሁ ነው ያወራሁትን ይቆርጡና ምን ያደርጉታል? እኔ ግድያ አስተማርክ ያስመስሉብኛል። ለምን ክርስትና ካልዋሻ አይሰበክም አማኑዬ። እዛ ነው ጳውሎስ ራሱ ምን አለ? በእኔ ውሸት የእግዚአብሔር ክብር ከፍ የሚል ከሆነ ውሸት አይደለም ማለት። ስለዚህ የማይውሸት ለዛ ነው ውሸት እንደሆነ አይታችኋል። አሁን ደግሞ ከፈለግ ሁለተኛውን ደግሞ አሰማን። እና ኦኬ እሺ፣ ለማንኛው ሙሉ እንድታዳምጥ ነው። እኔው አላሰማም፣ ነገር ግን የእሳቸው ጋር ገፍተህ ሙሉ እንድትሰማ ፈልጌ ነው። ከፈትን እኮ አማን። ይሄኛው አይደለም ይሄኛውን ደግሞ አሰማን። ኖ አይ ይላል ከፍ አድርጎ ድምፅን ከፍ። አሁን ደግሞ እንስማውና እንመልስልህ። ድምፁን ከፍ አድርገው። ይሄኛው ተቆራርጦ ነው በመሀል ላይ ገባው ነው። ይሄ ችግር የለም ወይ? ቆርጠውት ነው ይሄንንም ይሄን እንደዚሁ በተከታታይ 7 ኡስታዞች የተናገሩት ነው ማለት ነው። እየቋረጡ ማለት ነው አይደለ? እየቋረጡ መሀል ላይ መሀል ላይ ተቆራርጦ። አይዋ ስለዚህ ምን ታደርጋለህ አማኑዬ? ቪዲዮ የሚቆርጥ እንደ መሰለህ ቪዲዮ የሚቆርጥ ካለ ያጭበረበረ ነው። ስለዚህ ምን ታደርጋለህ? ይሄን ቪዲዮ የላከልህ ሰው አንተ ሌባ ቪዲዮ ለምን ትቋርጣለህ ብለህ ጠይቀው። እሺ ዩቲዩብ ላይ ደግሞ ሙሉ አለ። እሱን ይዘህና ከዛ በኋላ እንሰማለና። ለዛ እኮ ነው ዩቲዩብን አውስ እንትን አድርገህ ጉግል አድርገህ እሱን አዘጋጅተናል። ሌላ ጊዜ አዘጋጅተናልና ታሰማለህ። ዋናው ግን በእስልምና ያለው አይተሃል። ለምሳሌ አላሁ አክበር እያሉ ለምሳሌ የሚገሉት ማለት ይቅርታ አድርገን የምጠይቃቸው ጥያቄዎች ስለማላቅ እዚህ የሚሰማ ሰው ሌሎች የሚማሩ ስላሉ ለምሳሌ አላሁ አክበር እያሉ ሲተኩሱት ሲያርዱ ምን ሲያደርጉ እንሰማለን። ለምሳሌ የሌለውን ስም ከሚያጠልሹት ከሚያጠፉት አንተም ደግሞ ከርሳስ ብታደርግላቸው እዚህ የሚሰማ ክርስቲያን እስላም ማለት በምን አይነት አንግል ነው እስላሚክ አስተምሮ ቲቺንግ የሚመለከቱት በምላው እስኪ ከርሳስ አድርግልን። አላሁ አክበር ብሎ ሲገሉት ዳይሬክት ለነበረው ቪዲዮ አሉ ሲተኩሱ ሲገሉ እና ይሄ ሶርሱ በእንትኑ ኬስ ነው ዶግማቸው ኬስ ነው ቁርአን ነው ወይ ነው አላሁ አክበር እያሉ የሚገሉት ዶግማ ኬዝ ነው። እቺ ለከርሳስ ብታደርግልኝ ጥሩ ነው። ይሄ ጊዜ ከሚወዝ ሌላ ሰውም ሀሳባቸው የራሳቸውን ሀሳብ ስላለ እቺን አንደርስታንድ ብታደርግልኝ ደስ ይለኛል። ቁርአን የማይፈቅደው አላህ ስም እየተጠራ ለምን ይገደላል የሚለው ብዙ ጥያቄ ያቀርቡታሉ። ና ተመለስ አማን። እሺ በመጀመሪያ ቁርአን የሚለው ይሄን ነው። ምን አለ? ያችንም አላህ ያወገዛትን ነፍስ ያለ ህግ አትግደው ያለው እስልምናችን። ስለዚህ ንጹሃን መግደል ወንጀል ነው። እሺ የገደለ ካለ አማኑ እኔ ራሱ እጠይቀዋለሁ ለምን ገደልክ እለዋለሁ። አምላክ ምንድን ያለው ቁርአን ላይ? ወቃቲሉ ፊ ሰቢልላህ በአላህ መንገድ ተጋደሉ አለ። እነማንን? አለዚነ ዩቃቲሉነኩም እነዚያ የሚጋደሏችሁን ከሃዲዎች አለ። ስለዚህ ሙስሊም የሚዋጋው ማንን ነው? ሊገሉ የመጣው ነው። እሺ ብራዘሬ። ቀጥሎ ምን አለ? ወሰን አትለፉ፣ ሊገሏችሁ እንኳን መጥተው ወሰን አትለፉባችኋል። ስለዚህ እስልምና የሚያስተምሩ ነው እንጂ ሰላማዊ ሰው ግደሉ ብሎ አያስተምረን። ግን ምን አልከኝ? አላሁ አክበር ብለው ንጹሃን ሰዎች የሚገሉ አሉ አልከኝ። እንደዛ ሰው ካለ ይጠየቃል። ንጹሃን ሰው የሚገድል ካለ አላሁ አክበር ብሎ ንጹሃን ሰው የሚገድል ካለ ይጠየቃል። ነገር ግን አገሩን የተከላከለ ከሆነ ናም አላህ ታላቅ ነው። አላህ ታላቅ ነው። ለምን? ያ የሚዋጋው አካል ሊገለው የመጣው ጥራቱ አገሩን እየጠበቀ ነው ያለው። ስለዚህ ይዋጋል። ኢቭን እንደው በቅርቡ እዚሁ የኢትዮጵያ ጦርነት አማራ ክልል ማለት ነው ከትግራይ ጦርነት ሲፈጠር ባለፈው በቅርቡ ከ2 ዓመት በፊት ማለት ነው ምን ቄስ ሂዶ አልባረከም እንዴ? ቄስ ሂዶ ባርኳል። ቄስ እኮ ሂዶ እኮ ባርኳል። ቪዲዮ አጣለት በኋላ ፌስቡክ ላይ ያለ ኧረ ባርኳል። አይዋ ስለዚህ ቄሱ ሂዶ ባረከ ማለት ክርስትና ግድያ ያዛል ማለት ነው እንዴ? ጦርነት ላይ ሄዶ መስቀል ይዞ ያጀማ ጦርነት ላይ ባርኳል ግንባር ላይ። ያም ደግሞ የሚዋጉት ሁለቱም ክርስቲያን ናቸው እኮ ሁለቱም ክርስቲያን ናቸው። ክርስቲያን ለክርስቲያን የተዋጋ አንደኛው ክርስቲያን መጥቶ ይባርካል። ይሄ በመቀጠል ይሄ ይታያችኋል። ቆይ አልጨረስኩም እንዴ? ያመኑ አታቆርጠኝሽ ሰባ ይሄ ይታያችኋል። ይሄ የመስቀለኛ ጦረኞች ይባላሉ። አያችሁ አይደለ? እዚህ ጋር ምንድን ያለው? መስቀል ነው ያለው። እዚህ ጋር ምን ያለ? መስቀል አለ። እነዚህ አካላት ይገርማችኋል ከካቶሊክ ከኦርቶዶክስ እንዲሁም ሙሉ ኢሮፓ ሀገር ተስማምተው የዘመቱ ናቸው። ከምን ሀገር? ከኦርቶዶክስ ከካቶሊክ። ማን ባርኳቸው? ቄስ ባርኳቸው። በፖፑ በዋናው በፖፑ የተባረኩ እስልምናን ለማጥፋት የዘመቱ ዘማቾች ናቸው። ስማቸው ማን ይባላል? ክሩሴደርስ ይባላሉ። ደግሞ የቀይ ዘማቾች ይባላሉ።
ቀይ መስቀል ዘማቾች ይባላሉ። ቀይ መስቀል እያደረጉ ምን ያደርጉ ነበረ? ሙስሊምን ሊገሉ ይመጡ ነበር። ዓለማችን ላይ 9 ጊዜ ሞክረዋል። ሙሉ ዓለምን ኢስላምን ሊያጠፉ ከኢሮፕ ተነስተው ሙሉ ኤዥያን ሳዑዲ አረቢያ ድረስ ገብተው ካዕባን ለማፍረስ ተነስተዋል። እነማን ናቸው እነዚህ? ክሩሲዴርስ ናቸው፣ መስቀለኞች ናቸው። ኢቭን መጽሐፍ ቅዱስ ራሱ መጽሐፋቸው ምን መሰለህ የሚለው ላንብብልህ፣ ክርስቲያኖቹ ማለት ነው። ሐዋርያው ቀለሜንጦስ ምን አለ ይላል? እዚህ ጋር ተመልከተው፣ አንድ ላሳይህ። ያው አንተ ባታምንበትም ግን ህዝቡ ማየት አለበት። ምንድን ነው የሚለው? ተመልከቱ። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች፣ ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ ያው አዲስ ኪዳን ላይም ሰይፍ እያያዙ ተዋግተዋል። በመቀጠል ዓለማችን ላይ አንደኛ የዓለም ጦርነት ማን ያስነሳው? ክርስቲያን ነው። ሁለተኛ የዓለም ጦርነት ያስነሳው ማን ነው? ክርስቲያን ነው። እርስ በርስ ሲዋጋ የነበረው ማን ነው? ክርስቲያን ነው። አሁን ድረስ አፍጋኒስታን ላይ ሲገል የነበረው ማን ነው? ክርስቲያን ነው። ኢራቅ ላይ ገብቶ የገደለው ማን ነው? ክርስቲያን ነው። እነዚህ በሙሉ ምንድን ናቸው? የክርስቲያን ሀገሮች ናቸው። ስለዚህ የክርስቲያን ሀገሮች ለምንድን ነው የሚገሉት? እጠይቅሃለሁ። ለዚህ መመለስ ይችላሉ፣ ችግር የለም። ሙሉ መልስ አለኝ እኔ ጋር። ክርስቲያን ለምን ይገላል ብትለኝ፣ አሁን በዚህ ሰዓት ለእስራኤል ገዳይ ናት። አሁንም ኔታንያሁ መንግስት ግድያ ላይ ይገኛል። ኦኬ፣ ይሄን ኬዙ ምንድን ነው ብትለኝ ይመልስልሃለሁ፣ ችግር የለም። በምን ኬዝ ነው ለምን ይገላል ብትለኝ፣ ጁሾቹ ለምን እንደሚገሉት ጥያቄ ስለ ጁሽ ሳይሆን ስለ ክርስቲያኑ ነው። ምሳሌ ላንሳልህና መስቀልና ጦርነት ታውቃቸዋለህ? ቀይ ለባሽ መስቀሎች የሚዋጉ ሁለተኛው ዓለም ጦርነትን ያስነሳው ክርስቲያኑ ብለኛል። እኔ መረጃ ሰጣለሁ። ቀጥሎ ደግሞ አንዴ ማነህ ከመጀመሪያውን ጀምርና ቀይ ለባሾች ታውቃቸዋለህ? እነዚህም ማለት ነው። አማኑ ከኔ ጋር ነው እንጂ አይ ነው እየሰማሁ። ምንድን ነው ያልከኝ? እነዚህ ምንድን ናቸው? ምንድን ናቸው? መስቀል ነው። አታውቃቸውም? ቀይ መስቀል ነው። እንደው ትምህርት ቤት ተምረህ ታውቃለህ? ላይክ ተምረሃል እስከ 10 ምናምን? አይ ትምህርት ቤት ተምረሃል ብዬ እኮ ነው። ሂስትሪ ተምረሃል? አዎ እስከ ቢያንስ 8ኛ ተምረሃል። ታዲያ ሂስትሪ ስንማር እነዚህ ምንድን ናቸው ተባለን? ምን ተባሉ? ሂስትሪ ላይ አልተማርካትም እችን ፓርት? አይ ሂስትሪ ብዙ ይቀላል። አልተማርክም ብዙ? እሺ እነዚህ ምን ይባሉ መሰለህ? ይሄኛው አይ ቲንክ ሶ ይመስለኛል። ይሽማ ማለት አዶልፍ ሂትለር እምነቱ ምንድን ነው? እኔ ሂትለር አይ ቲንክ አዶልፍ ሂትለር ብዙ የእሳቸው ባክግራውንድ መረጃ የለኝም። ኢትዮጵያዊ ጋር ትንሽ ዝምድና አለ ሲባል ሰምቻለሁ። ብዙ ዝምድናችን አንተ ትጫወት የለ እንዴ? ኢትዮጵያ ጋር ጎረቤት ነና? ጀርመን ጎረቤት ነህ? አይ በነገራችን ነገ ጊዜ ቢሰጠኝ በእውነት በሰፊ ታይም ላይ እችን ብናወራ ጥሩ ነው። በፈለከው ሰዓት ላይ ነገባለሁ። ከዚህ በላይ አላስጨንቅም አማኑ። ለማንኛውም ናዚዎች ያው ፕሮቴስታንት በሆነ ነገር ተመስርቶ ነበር። አይ ቲንክ ዋናው ግን የካቶሊክ እምነት ተከታዮች ናቸው። እሺ ይሄን ያዝ፣ ሌላ ጊዜ ይጠቅመሃል። በቃ እረፍት አድርግና በሰፊው እናወራለን። ስብዕና እናመሰግነዋለን። ሌላ ጊዜ ግን ስመጣ አማኑ ለማንበብ ሞክር። እሺ ብራዘር፣ አንብበህ በደንብ ማስረጃዎች ይዘና እንዳሁኑ በደቂቃ እንወያያለን። ብራዘር እናመሰግናለን። በክርስትና ደግሞ እግዚአብሔር ሰዎችን መግደል እንደሚያጸድቅ እንደተናገረ አይተናል። ወገኖች አእምሯቸውን አሰሩ። ግደሉና ህፃን ልጅ ግደሉና ጸደቁ የሚል አምላክ እንደው ትክክለኛ አምላክ ነው። ህፃን ልጅ ግደሉና ጸደቁ የሚል ሰምታችሁኛል? ህፃን ልጅ ግደሉና ትጸድቃላችሁ የሚል አምላክ እኔ አይመስለኝም። ግን መጽሐፍ ቅዱስ ምንድን ነው የሚለው? ህፃናት ልጆችሽን እያነሳ ልጅ አትግደሉ ብለዋል። በጣም አድርገን እናመሰግናለን። ይሄን ያለው ቦታ አማንዬ ኢንሻአላህ ደስ የሚያስብና ነው ያለ። ረጋ ብለህ ይሄ ልጅ መጣ ገና ከመምጣቱ ጨዋታ ጀመረ። በፍጹም እንዴ ኡስታዚ ታናሽ ወይ ታዲያ ዘለ ነበርኩ። ምንድነው ወገናችን ዳዊት እንዴት ነህ? ኧረ በፍጹም ኦኬ። እንዴት ነህ? እየተባልኩ አመለስም እንዴ? ኖ ሚዩት አታርገኝ። በእስልምና ግድያ የለም እያልከኝ ነው? እኔ ቦታ ሰው መጀመሪያ እንዴት የተባልኩ አሰማም እንዴ? እንዴት የተባልኩ ነው? እኔ ቦታ ሰው እሺ ሰላም ብያለሁ ዴቭ።
ሚውት አታርገኝ ኡስታዝ ጀማል። አረ ሚውት አረግ። ይሄ ልጅ ጀማል እንዴ እያወራህ አይደለም? ኡስታዝ ጀማል እያስቸገረኝ ነው አንዴ ኢምራን። የእውነት ወላሂ ሚውት አረግ። ይሄ ልጅ ጤነኛ አይደለም እንዴ? የእውነት እሺ ቀልቢን ራሱ ያስተማርኳቸው እኔ ነኝ እንዳልነኩት። እሺ ያው አይነኩም ኡስታዝ ጀማላን ወዳችኋለሁ። ኦኬ እሺ አይነኩም። ኦኬ ቆይ መጀመሪያ ሰላም ብያለሁ። የለም አሉ መጀመሪያ እስኪ አዳምጥ። ሰላም ብያለሁ። እንዴት ነህ ልኝ? ሁሉ ሰላም ኢምራን? አለ ወገናችን። ባለፈው የተሰጠን የቤት ስራ ፈልጋ ወገናችን አትበል። ኢትዮጵያዊ ወንድምህ ነኝ ወንድሜ በል። ምንድነው? ቆይ አይደለም። ቆይ አይደለም። ይሄን አክል ጥላቻ አሁን የባለፈው የቤት ስራ አግኝተሃል? አንቺ ኢምራን አሉ የባለፈውን የቤት ስራ አግኝተሃል? ኦኬ ይኸውላችሁ እያለ ያለው ምንድነው? ነብዩ መሐመድ ከእስልምና የወጣውን አትግደሉት ብለዋል እያለ ነው። እኔ ደግሞ ዝም ብሎ የሚያወራው በቃ ይሄን ልኳችሁ ጭሮ ነው የሚልኩት። ወላሂ ዝም ብሎ ነው የሚያወራው። ዝም ብለህ መጮህን ተውና የባለፈውን የቤት ስራ አግኝተሃል እንዴ? በእስልምና ሃይማኖት ወጥቶ ያለውን ግደሉት እንደሚል እኔ በመረጃ አሳያለሁ። አሉ ሱብሃንአላህ። በቃ እንደዛ ህግ ላስተምረት እንጂ እኔ እኮ የሚያስቀኝ መሰላችሁ? አሁን ይሄ ልጅ እኔ ክርስትና ላይ አጠናለሁኝ ብሎ የሚጎርድ ልጅ ነው። ሁልጊዜ ተቀምጦ ያዳምጣ እኔ ጋር ያዳምጥና ማለት ነው የሆነ ነጥብ ሲጣል ማለት ነው የሆነ ከባድ ሰው ገብቶ ነጥብ ከጣለ ሁልጊዜ ለማስተካከል ይመጣል። አሁን የገባው የቅድሙ ልጅ ክርስትና ላይ ያለውን ነገር ለህዝቡ ስላሳየ ግድያውን ለህዝቡ ስላስተማረ ተቆጥቶ መጣ። ግን አያዳምጥም። ወላሂ ማፊ ጆሮ። እኔ ምንድን ነው ያልኩት? ከየት ቤተ እምነት አልኩት፣ አይመልስም። ሰላም ነህ አልኩት፣ አይመልስም። ስለዚህ ፕሊስ ሌላ ጊዜኛ ጋር ስንመጡ ለመረጋጋት ሞክሩ። ቢላሂ አለይኩም ጆሮ ያላችሁ ጆሮ ለመስሚያ፣ ሁለት ጆሮ ለመስሚያ። እንዱ አንዱ እንኳን የሚደፈን ይሄኛውን ተጠቀሙት። በግራ በኩል ያለውን አስጠንቅታችሁ ስሙት። ቢንያምዬ ሚዩት ታደርገዋለህ አንተም። ምን አልከኝ? እንዴት እንደምንግባባ ግራ ገባን እኮ። እስኪ አንዴ ሁላችን የምታርጉትና ጨርስ። ስለዚህ አማኑዬ ዴቪዬ ወገናችን አይ ቲንክ ጥሩ ተማሪ ነህ። ብዙ ነገር ከኔ ተመራህ ማሻአላህ። ጊዜ ላይ እየተማርክ ነው ያለው። ስለዚህ ቢንያም አንዴ ፕሊዝ አንዴ ከማወርድ ሚውታክ እሺ፣ አትረብሹ። ስለዚህ ዴቪ ጥሩ ነገር ትማዋለህ ከኛ ብዬ እናስባለን። አሁን ሚውት አንሳና ባለፈው የቤት ስራ ሰጥቻለሁ አይደለ ብራዘር? የቤት ስራው ምንድን ነው? አብ ወልድ መንፈስ ቅዱስ ማለት ወይም እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብለሃልና እሱን የቤት ስራ አግኝተኸዋል። ለምን ባለፈው ፈልጋህ አተኸው ነበረ። ስለዚህ አሁን ካገኘኸው እሱን ነገር አሳየንና እንቀጥል። ለምን አንድ ልጅ የቤት ስራውን ሳይሰራ ወደ ቀጣይ አያልፍም አይደለ? ስለዚህ ጆሮን አስጠጋውና የባለፈውን የቤት ስራ ከሰራ ኢንሻአላህ አቅርብልን፣ ካልሆነ ደግሞ ሌላ ጊዜ በደንብ አጥተህ ስትመጣ እናወራለን ማለት ነው። ስለዚህ አሁን ልክፈትልህና የሚውት የቤት ስራውን አገኘኸው፣ ሰርተሃል የቤት ስራውን። ሌላ ወደ ካራ በሬ ትወርዳለህ። አልታገሰም እንደድሮ። ኢምራን የእውነት ተገቢ አይደለም እኔን ማስራችሁን። የእውነት እናውራ ከተባለ እኔ በፍቅር ማውራ ወንድምህ ነኝ፣ የተወደደ ኢትዮጵያዊ ወንድምህ ነኝ። በጣም ነው የምወድህ። ቆይ አንተኛ አይ ፍቅር አይደለም፣ በጣም ነው የምወድህ፣ በጣም ነው ማከብርህ። መረጃ ጠይቀኸኛል፣ አቀርባለሁኝ። እስልምናን ግን አስተምሮቱን እጠላዋለሁ። የነብዩ መሐመድ አስተምሮቱን እጠላዋለሁ። ይሄን አልዋሽም። ታስታውቃለህ። ቆይ አድምጠኝ፣ ቆይ ልጨርስ። መረጃውን ከማቅረቤ በፊት ኢትዮጵያዊ ወንድሞቼና ሌሎቻችሁን ሁሉ አከብራችኋለሁ፣ እወዳችኋለሁ። የመሐመድ አስተምሮት ግን ከነቢያቱ ይጣረስ አስተምሮት ነው፣ እጠላዋለሁ እያልኩኝ ነው። ለምንድን ነው የምታስሩ? አሁን ደግሞ አንዴ የሚታጉ ልመልስልህ። አሁን የተናገርከው እሺ፣ የሚታጉ ይሄ የሚታቃው እሺ። አሁን ደግሞ እንደሱ የሚታቃ እንደሱ አሁን አወራኸው ላረምህና በራዘሪ ከአፍህ የሆነ ነገር ስላመለጥን እንዴት ስላለብን እንዴት ላረመህ። አሁን ሳይ ተናዳሃል። ስለዚህ ታረም መጀመሪያ እሺ። ቆይ የነብዩ መሐመድ አስተምሮት ከነብያቱ ይሄን እንዴት ነው ብራዘሪ? ተናዳሃልና ቆይ ንዴቱን ላብረድልህ አንዴ። ላብረድልህ አንዴ። እኔ እኮ መርፌ ከባድ ነው። ጠቅል አድርግህና ከዛ በኋላ እንድትቀጥላለህ ማለት ነው። ሙስሊሞችን እወዳችኋለሁ አለ፣ ግን ነብዩ መሐመድን እጠላቸዋለሁ ምናምን ብሎ ተናገረ። ይሄ ምን ይባላል መሰለ? ኢስላሙ ፎቢያ ይባላል። እግዚአብሔር አምላክህን ከጠላህ በኋላ በተዘዋዋሪ ምን ታደርጋለህ? ነብዩን ትጠላለህ። ለምን? ነብዩን ካልጠላህ ሰላም አይሰማህም፣ አይጨንቃህ ያለህበት። ስለዚህ ክርስትናን ስለተጸየፍከው ሶስት አምላክ እንደምታመልክ ስለምታውቅ ወንድ ልጅ ስለምታመልክ ምን ታደርጋለህ? እስልምና ትጠላለህ። ጥላቻህን ደግሞ በተግባር ታሳያለህ። እኛ መጽሐፍህን እየገለጥን ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ወንድ ልጅ እንደምታመልክ
ምዕራፍ 2 ላይ ደግሞ እንደተገረዘ ብልት እንዳለው ስናሳይህ፣ እንዲሁም ደግሞ መጽሐፍ ቅዱስ እግዚአብሔር የሚያወራ ብልግና እንደሆነ ስናሳይህ፣ እንዲሁም መጽሐፍ ቅዱስ ራሱ አንተን እንደሚጠላህ ኢየሱስ አንተን ይጠላሃል ብራዘሪ። ለምን ኢየሱስ ምን አለ? እኔ የተላኩት ለአይሁዳውያን ብቻ ነው አለ። ኢየሱስ ስለሚጠላህ አንተ ምን ታደርጋለህ? ጥላቻውን ወደ እኛ ታመጣዋለህ። እረዳችኋለሁ። ባይ ዘ ወይ ያጀማ አይደብራችሁ። ክርስቲያኖች እንደዚህ ናቸው። አምላካቸው ስለገባቸው አመጣ ያሳይ መሰለኝ። ቅድም መለስልኝ እንዴ ማቴዎስ ወንጌል ምዕራፍ 4 ላይ ያለው ኢየሱስ ሰይጣን ሳንገላታ ማለት ነው። እሱም በደንብ ይሆን ይችላል። ተማሪ እሺ ዳይቫይ ብራዘሪ እኔም እኮ አከብርሃለሁ። በጣም ነው የማከብርህ ዳይቫይ። ተባረክ። ለምን ጥሩ ተማሪ ነህ። ወላሂ ብዙ ጊዜ ትማራለህ ከኔ አይቻለሁና ጥሩ ነገር ነው። አሁን እዚህ ጋር ሚላል መሰለክ ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደ ይላል። አምላክ ሰይጣን ሲያንገላታልህ ነበረ ዲብዬ። ሶ በሰይጣን የተንገላታ አምላክ ስላለህ ማለት ነው ይከብድሃል እስልምናን ማመኑ። ለምን በቃ የሆነ ጭንቀት ነገር ትፈልጋለህ። ሶ በተዘዋዋሪ ምን ታደርጋለህ? ይህን አምላክህን ለመደበቅ ነቢዩን ትጠላና አንተ መሀል ላይ ሰላም ይሰማሃል ማለት ነው። ስለዚህ ጥላቻህን እግዚአብሔር ጋር ጨረሰው። እሺ ብራዘሪ እኔ አንተን በሰውነት አከብርሃለሁ። ሰው ነህ ግን አስተምሮትህን ግን እጸየፈዋለሁ። ለምን አንተ ምንድን ነህ? ኢስላሞፎቢክ ነህ። የእስልምና ጥላቻ አለ። ይሄ ነገር እጸየፈዋለሁ ባህሪህን ማለት ነው። ባህሪ በጣም ቀፋፊ ባህሪ ነው ያለ ብራዘሪ። ቀፋፊ ባህሪ ቢኖርህም አስተምርሃለሁ ዴቮ። ስለዚህ መጀመሪያ ፕሊስ ሰይጣን ያዘዘውን አምላክህን ወንድ አምላክህን እዚህ ጋር ደግሞ ያው እጁን የማታጠቁን አምላክህን መልሰው። እሺ ደብዬ ከዛ በኋላ ጥላቻው ትክክል ይመጣል። አሁን ወሬ አታስረዝም። እስኪ ማስረጃውን ክፈተው። አሁንም ደግመህ ደግሞ ብልግና ከተናገር ከማለት እንደ አሁን አድርጌ መርፌ እወጋለሁ። እሺ የአሁኑ መርፌ በጣም ገራሚ መርፌ ነው ኢንሻአላህ። ዋናው ግን ተምርሃል። እዚህ ጋር ደግሞ ጀማል ነገራችሁ። አንተም ነብዩን ጠላ። ለምን ዓለም ላይ ያለ ሰው ነብዩን አይጠላም? የነብዩ ክብር ዝቅ አይልም። ባይዘው አንተ ሽንት ቤት ስገባ ውሃ እንድትጠቀም ያስተማሩ ነብዩ ናቸው። እሺ ረስተው ከሆነ ኢየሱስ አምላክ ራሱ እጁን መጠጠብ ያስተማሩት ነብዩ ናቸው። ለምን ሉቃስ ወንጌል ላይ ያ ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ ይላል። አንተ ነብዩን ብጠላቸው ማለት ነው ቂጥህን መታጠብ ወይም ደግሞ ንጽህና መጠበቅ ያስተማሩ ነብዩ ናቸው። ለቃሉ ይቅርታ እውነታውን መናገር ስላለብን ነው። እሺ ይሄን ያስተማሩት ነብዩ ናቸው። ለምን በክርስትና እንደዚህ አይነት ነገር ወላሂ የለም። ሉቃስ ወንጌል ላይ ንጽህና ይባል ነገር የለም። ሶ መታጠብ ያስተማረ እስልምና ነው ብራዘር። ይሄን ተማር ለማለት ነው። እንደዚህ መርፌ ሲሰጣቸው ጥሩ ነብይ ነው። አንዳንዴ ያስፈልጋል። እሺ አሁን ሌላ ወሬ ካወራህ ትወርዳለህ ኢንሻአላህ። ያው ጥሩ ስለሆን ማስረጃውን ታመጣለህ ብዬ አስባለሁ። ያ ጀማ ክርስትና አንተ ነው። እናመሰግናለን። አይከፍተህ አይ ወላሂ ወሬ ብቻ ነው። ግን አያቸው እንደዚህ ሲገቡ ታደርጋቸዋላችሁ። ሲሳደቡ ትተዋቸዋላችሁ። እንደዚህ ይሳደባሉ። ከዛ ከተሳደቡ በኋላ ቀስ አድርጋችሁ 10 ደቂቃ ወጋ ሲደረጉ ይወርድለታል። አሁን ልጅ ምን አለ? ሰደበ ወሃብያ ምናምን አለ። ወሃብያ ገባ አለ። ይሄ የሚያሳይ መርፌ ሰርቷል። ሌላ ጊዜ በቃ ማስረጃ ቢኖረው እኮ ምን ያደርግ ነበረ? ካሜራውን ከፈት ያደርጋት ነበር። ግን የለም፣ ክርስትና ማስረጃ የለውም። ቅጥፈት ብቻ ነው፣ ማጭበርበር ነው። በክርስትና ካልተጨበረበር አይሰበክም። እሺ ቢኒያም ቅድም ጀመው ካላወራኋል እስኪ አውራ። ያም ግን እቀድመዋለሁ። አልቀድመም። ኧረ እኔ ነኝ የምቀድመው። ኧረ ባላር ወላሂ ቢኒያም አሳዘነኝ እኮ በቃ። ዮሐንስ በጣም ታገስ። ልጁ ካላወራሁ አለ በቃ ደክሞኛል ላውራ አለ። ተቀዱለት ባላርም ዮሐንስ አጣድፎታል። ቢኒያም አጣድፎ ነው አይደለም? አጣዳፊ ጥያቄ ነው። ስልኬ ዳታ እንዳያልቅብኝ ፈልጌ ነው። ወንድሜ ቀጥል በቃ ችግር የለውም። እንደዛ ትለም ነበር ታዲያ። እሺ በመጀመሪያ አመሰግናለሁ ስለጋበዝከኝ። በግሌ አንድ ስቴት መስጠት የምፈልገው በመጀመሪያ አንድ ርዕስ መምረጥ አለባችሁ ብዬ ፈልጋለሁ። ምክንያቱም ከሁለቱም ወገን በጣም እየተጣደፋችሁ ነው። ምክንያቱም እዚህ የሚሰማ አካል በጥሞና ለማዳመጥ ትንሽ ይቸጋገራል። ማለት ከአንድ ርዕስ ወደ አንድ ርዕስ ነው እየገባችሁ ያላችሁት፣ እየተጣደፋችሁ ነው። በዛ ላይ አንድ ሰው እንዴት ሆኖ ነው መገንዘብ የሚችለው? በግሌ ማለት ነው እንዴት ሆኖ መገንዘብ ይችላል? ስለዚህ ይሄንን ብታስተካክሉት በመጀመሪያ ብራዘሪ። ሁለተኛ ደግሞ አንድ ጥያቄ ነበር። ተከታተልከው ዛሬ ነው ወይስ ድሮ ተከታተል ነበር? ምን አልከኝ? ንጽጽር መከታተል የጀመርከው መቼ ነው? አሁን ነው የገባሁት ለመጀመሪያ ጊዜ። ብዙም የቲክቶክ ተጠቃሚ አይደለሁም፣ እንደ ድንገት ነው ጆይን ያደረኩት። ለዛ ነው እንጂ ቢኒያም እንዴ መሰለኝ የምናደርገው እኛ። ይገርምሃል 5 ዓመት ሆነ እንጂ እዚህ ሚዲያ ላይ 5 ዓመት ሙሉ ለህዝበ ክርስቲያኑ
ስላሴን አስተማርን፣ ሰበክን። ጥያቄን ልቀጥል። አንዴ አይደለም። አሁን ይሄ ክስ ነው። እሺ ይሄ የሐሰት ክስ ይባላል። አይሁዳውያን ኢየሱስ እንደከሰሱት ማለት ነው። አንተ ምን አልከኝ? ሰደብከኝ አልከኝ። ስለዚህ ምን ብዬ ሰደብኩ? አይደለም እኔ ክርስቲያን መሆንን እያወቅ ማለት ክርስትና ውሸት እንደሆነ ኢየሱስ ወንድ እንደሆነ እያልክ እሺ ቶ አሁን ኢየሱስ ወንድ አይደለም እንዴ ቢንያምዬ? እሺ ቶ ከሪሴ እንዳታወጣኝ። እኔ ግን ልጠይቅ አንዴ ኢየሱስ ወንድ አይደለም ልጠይቅ አይደለም ወደ ሌላ ርዕስ ውስጥ ኢየሱስ ወንድ አይደለም ልጠይቅህ ወደ ፈለኩት ልግባ አይደለም። አሁን አንተ ምን አልከኝ? ኢየሱስን ወንድ አልከው ተሳደብካከኝ። ኢየሱስን ወንድ ማስደብ ከሆነ ለመጀመሪያ የተሰደበው መጽሐፍ ቅዱስ ነው ማለት ነው። ለምን የሉቃስ ወንጌል ለምን ይላል? እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ። ስለዚህ ወንድ ማለት ስድብ ከሆነ መጽሐፍ ቅዱስህ ኢየሱስን ይሰድባል ማለት ነው። አይደለ? እሺ አሁንም እሱን ርዕስ ላይ አልገባሁም። ጥያቄን አይደለም ክስ ነው። አይሆንም ቢንያም፣ ይህ ከዚህ ወንጀል የሐሰት ክስ ነው። ጠይቀኝ አላልክም ወይ? አይደለም ከሰስከኛ። እሺ ሶሪ አሁን እሱን ሶሪ። አሁን አንተን ልጠይቅ። ቀጥል። እሺ በመጀመሪያ እስልምና የነቢያት ሃይማኖት እንደሆነ ከቅድሙ ስታወራ ነበርና እኔም እየሰማሁህ ነበር። አንተን እኔ የሚጠይቅ ነገር ማለት ነው። የእስልምና 5 መሰረታዊ ምሰሶዎች አሉ ሁላችንም እንደምናውቀው። ያም ላኢላሃ ኢለላህ መሐመድ ረሱል ያለ አንድ ነገር ነው። ሸሃዳ ማለት አንድ እሱ ነው። ሁለተኛ ደግሞ 30 ቀን መጾም፣ በ24 ሰዓት ውስጥ 5 መስገድ፣ በአንድ ዓመት ውስጥ አንድ ሰው አቅሙ ከፈቀደ አንዴም ሁለቴ ሐጅ ማድረግ፣ ዘካ መስጠት። ኦኬ 5ቱ የእስልምና መሰረቶች ናቸው። ከነብዩ መሐመድ በፊት በነብዩ አደም ጊዜም ሊሆን ይችላል፣ በነብዩ ኢብራሂም በሙሳ ጊዜ እነሱ በቀን 5 ይሰግዱ ነበር ወይ? አንድ እስልምና በፊት ነበር ፍጹም ነው ከማለቴ በፊት ዋናው ነገር ፍጹምነቱ ወደ አምላክ የሚደረግ ስርዓት አለ። ያም እስልምና አሁን በዚህ ዘመን ላይ የሚያደርጋቸው 5ቱ መሰረቶች ያን ነብዮቹ እውነትም ያንን ተግባራቶችን ሲፈጽሙ ነበር ወይ? ፊታቸውን ወደ መካ አዙረው ወደ ተቀደሰ ስፍራ ወደ ምትሉት አዙረው ሲሰግዱ ነበር ወይ? 30 ቀን ሲጾሙ ነበር ወይ? በቀን 5 ሲሰግዱ ነበር ወይ? አሁን ላይ በዚህ ዘመን ላይ እናንተ የምታደርጉት የሃይማኖት ተግባራቶች የዛኔ ጥንት ነበር ወይ? ስም ብቻ እስላም የሚባል ወደ ፈጣሪ መታዘዝ እሱ ባለው መሰረት መንቀሳቀስ አንድ ነገር ነው። ግን ያንን ተግባራቶችን ሲፈጽሙ ኖሯል ወይ? ማስረጃ ብትሰጠኝ ሞር የተሻለ ይሆናል። ጨርሻለሁ ጥያቄ። እሺ በጣም እናመሰግናለን። በጣም ገራሚ ጥያቄ ነው። ኢንሻአላህ ሚውት አድርጋ አዳምጠኝ። እሺ ቢኒያ ቀጥል። እሺ ያው እስልምና 5 መሰረቶች አሉት። እነዛ 5 መሰረቶች በድሮ ጊዜ ነበሩ እንዴ የሚል ጥያቄ ነው የጠየቀው። አዎ ነበሩ። ግን ይሄን ከማወቅ በፊት አንድ ነገር ልንገርህ። አምላካችን ምን አለ? ሊኩሊን ጀዐልና ሚንኩም ሽርዓተን ወሚንሃጃ፣ ለሁላቸውም ህዝቦች እኮ አለ የተለያየ ህግና መመሪያ ሰጠናችሁ አለ። ስለዚህ የኛ መመሪያና የሙሴ ህዝብ መመሪያ የኢየሱስ ህዝብ መመሪያ ይለያያል፣ በጊዜው የሚወጣው ማለት ነው። ታዲያ የማይለያየው ምንድነው ካልን ዋና አስተምሮቱ ነው። አምላካችን ምን አለ? ከአንተ በፊት መልእክተኛ አላክንም፣ እነሆ ከኔ ሌላ አምላክ የለም ተገዙኝ በማለት ቢሆን እንጂ አለ። ስለዚህ ይሄ መሰረት ነው። አሙዱል ኢስላም ይባላል። እሺ አሙድ አልኢስላም የኢስላም መሰረት ይሄ ዋናው መሰረት። ምን የሚለው ቃል? ላኢላሃ ኢላላህ የሚለው ቃል መትየትም ቢሆን አይቀየርም። ለዛ ነው ዘዳግም ምዕራፍ 6 ላይ ምን አለ? ሽማ እስራኤል አዶናይ ኤሎሄይኑ አዶናይ ኢኻድ አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ ነው አለ። አያ ይሄ ዋና ነው፣ አይቀየርም መቼ። ግን ደግሞ ስግደቱ፣ ጸሎቱ፣ አምልኮቱ ይቀያየራል። ስግደት አለ፣ አዎ ስግደት አለ፣ ጾም አለ። ግን ደግሞ እንደኛ አይጾሙም ነበረ። እኛ የምንጾመው ረመዳን ወር ነው አይደለ? እነሱ ግን እንደዛ አይጾሙም ነበረ። ምሳሌ አንዋር የማቴዎስ ወንጌል ምዕራፍ 4 ክፈትልን እንመልከተው። ጾም እንዳለ ማለት ነው። ነቢያት ይጾማሉ፣ ሲጾሙ ግን አይጾሙም። እሺ ማቴዎስ ወንጌል ምዕራፍ 4 ተመልከቱ። እሱ ያስቸግራል፣ ይከፍቷል። እሺ ማቴዎስ 4 እሺ ከዚያም በኋላ ኢየሱስ አለ
ሰይጣን በመንፈስ ወደ ምድረ በዳ ሄደ 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል አይደለ? ኢየሱስ ጾመ 40 ቀን ጾመ። ስለዚህ ጾም የሚባል ነገር በድሮ ጊዜ ጀምሮ ነበረ፣ ግን ደግሞ እንደኛ አይደለም የሚጾሙት። ለዛ አምላካችን ምን አለ? ኩቲበ አለይኩም ሲያም ከማ ኩቲበ አለዚነ ሚን ቀብሊኩም፣ ከእናንተ በፊት በነበሩ ህዝቦች ላይ ግዴታ እንደተደረገ በእናንተ ላይ ተደረገ። ስለዚህ ጾም ድሮ ጀምሮ ነበር፣ ግን ረመዳን ወር አይጾም ነበር። ዋናው ግን ጾም የሚባለው ነገር አለ፣ አሳይቻለሁ። በመቀጠል ደግሞ ስግደት ደግሞ ስንመለከት የዮሐንስ ወንጌል ምዕራፍ 4 ክፈትለት ቁጥር 23 ላይ ስንመለከተው ምን ይላል? ቁጥር 22 አድርገው ዮሐንስ 4:22 ዮሐንስ 4:22 እንደዚህ ይላል። አለፍኩ። መጀመሪያ ፍጥረት ሲፈጠሩ መጀመሪያ ላይ ለአላህ ነው የሰገዱት ማለት መጀመሪያ ፍጥረት ሲፈጠሩ ገና ከአዳም ሲፈጠሩ ምናምን ብቻ ፍጥረት ለመጀመሪያ ጊዜ ለማን ነው የሰገዱት? አይ ለማን ነው የሰገዱት ሳይሆን ስፔሲፊክ ጠይቀህ ማን ምሳሌ ለማን ነው የሰገዱት እኮ እያልኩ ነው። እነማን ምሳሌ ማስረጃ ስላለኝ የምታወራው አቅርባ ጠይቀኝ። ይሄ ቦታ ላይ ጠይቀኝ፣ እንደዛም ይቻላል። አይ ለማን ነው የሰገዱት? አንተ በእስልምና ለማን ነው የሰገዱት ለይልኛ። እሺ ለአምላክ ነው የሚሰገደው በእስልምና። መጀመሪያ የሰገዱት ፍጥረት ለመጀመሪያ ጊዜ ለአምላክ ነው የሚሰገደው። ለአምላክ የሚሰገደው የአምልኮ ስግደት ለአምላክ የሚሰገደው። አይ የዛኔ ለመጀመሪያ ጊዜ እኮ የሰገዱትን ነው እየጠየቅኩ ያሉት። ስግደት እነማን አይሰማም እንዴ? ፍጥረት ናቸው። መላእክት ኦኬ፣ መላእክት ለመጀመሪያ ሰግዶት ለአላህ ነው። መላኢካ ኢብን አደም ከመፈጠሩ በፊት ራሱ ለአላህ ሰግዷል። ለአዳም ሰግዷል። ወላሂ በእውነት እና ምን ጥያቄ ምን ነው? አይ ከኢብሊስ በቀር ለአዳም ነው የሰገዱት ገና አዳም እንደተፈጠረ እንትን አይደለም። እሺ ዮሐንስ፣ አንደኛ አላህ አደምን ከመፍጠሩ በፊት ከብዙ ጊዜ ዘመናት በፊት መልአኮችን ፈጥሯቸዋል። መልአኮች ደግሞ ከተፈጠሩ ጀምሮ አላህን ያመልካሉ፣ ለአላህ ይሰግዳሉ። አንደኛ። ስለዚህ መልአኮች ማስቀደም የሰገዱት ለአላህ ነው። አላህን ነው የሚያመልኩት። እሺ አደም የተፈጠረው በቅርቡ ነው። እንደ በዛ ከተባለ ሚሊዮን ዓመት ቢሆነው ነው ከተፈጠረ። ከዛ በኋላ አዳም እንደተፈጠረ ለሱ ሰገዱለት አይደል? አዳምጠኛ እንዴ አምላካችን አስቀድሞ ምን ፈጥሯል? ጅኖችን ፈጥሯል፣ እንዲሁም ደግሞ መላእክቶችን ፈጥሯል። እነሱም ደግሞ ለአላህ ሰግደዋል። ይሄን ያዝ። ስለዚህ ጥያቄ ያዘው እዚህ ጋር ስህተት ይሆናል። ለምን አላህ ለመጀመሪያ ጊዜ የፈጠረው አደምን አይደለም? ስህተት ነው። በመቀጠል ለምን መላእክቶች ለአደም ሰገዱ ከሆነ ያ ሱጁድ ተህያ ይባላል። ስግደት ለሁለት ይከፈላል። እሺ ስግደት ለሁለት የሚከፈለው በክርስትና በእስልምና የአምልኮ ስግደትና የክብር ስግደት ይባላል። የአምልኮ ስግደት ለአላህ ብቻ ነው የሚቀርበው። የክብር ስግደት ግን አለ። ሰው ለሰው ይሰግዳል፣ መላእክት ለሰው ይሰግዳል። ይሄ አለ። ኢቭን መጽሐፍ ውስጥ ስትመጣ ምሳሌ ምን የሚል ነገር አለ? ያዕቆብ አባቱን ዙፋን ላይ ያስቀምጥ ሰገዱለት ይላል። ቁርአን ላይ የሚመጣ ወወضع አልዋሂ አለ አርሺ ወኸሩ ለሁ ሱጀዳ ይላል። ሰገዱለት ይላል። አየህ አይደለ? ስለዚህ ይበቃናል። ሰዓት ላለማፍጀት አንዴ እሺ፣ በጣም ጥሩ። ስለዚህ ስግደት ለሰው ልጅ ዋናው ግን አስጨርሰኝ ዮሐንስ፣ ይሄ መረበሽ ይባላል። እሺ አስጨርስ፣ ረጋ ብለህ አስጨርስ። ስለዚህ ስግደት የሚባል ነገር ለሁለት ይከፋል ብያለሁ። ምሳሌ ሰዎች ለዳዊት ሰግደውለታል በመጽሐፍ ቅዱስም፣ እንዲሁም ደግሞ መጽሐፍ ቅዱስ ላይ ራሱ ሰዎች ለሰዎች ይሰግዳሉ። ስለዚህ ዋናው ስግደት ግን የአምልኮ ስግደት ለአላህ ብቻ ነው የሚቀርበው። ከአላህ ውጭ መላእክቶች አቅርበው አያውቁ። ይሄ ነው። ሲቀጥል አላህ ለአደም ስገዱ ሲል ስግደቱ ትእዛዙ ያላህ ነበረ። ግልጽ ነው። ቀጥላ በጣም ጥሩ ነው። አሁን ለምሳሌ አንተ ቤተሰቦችህ ከእስልምና ከማይፈቅደው ነገር ወይንም ደግሞ ከአምልኮት ውጪ የሆነ ማለት አምላክ ከሚያዘው ውጪ ቢያዙ ትታዘዛለህ? አልታዘዝም። አምላካችን ፈላ ቱጢዑሁማ ነው ያለው። አላህ የከለከለውን ነገር ከሆነ በአመፅ ከሆነ አትታዘዛቸው ነው ያለው። አዎ ስለዚህ አብርሃም በእናንተ እንትን ከእስልምና ውጭ ሆኗል ማለት ነው። ስለዚህ መጽሐፍ ምንድነው ቁርአን ላይ ደግሞ ወደ እስልምና የተዘነበለ ነው ብሎ ይናገራል። ግን መልሶ ደግሞ ወደ ማለት ሌላ ቦታ የመጀመሪያው ጥያቄ ጨረስክ ማለት ነው። ቀጥልሽ። ሐዲስ ላይ ደግሞ እንትን
እንደሚሸጥ ነው የምናገረው። ጣዖት የት ቦታ ላይ እስካሳየን? ጣዖት ይሸጣል። ያለ አባቱ ይልከው ነበር። እስኪ ማስረጃው አመጣልሃለሁ። አሁን አላስቆምም። ዮሐንስ ምን ነካ? ሲያመጣ ጀመርክ እንዴ? ገበያ ይዞት ይወጣ ነበር ሳይሆን ይሸጣል ነው ያልከው። ማስረጃ? አዎ ገበያ ይዞት ይወጣ ነበር። አባቱ ይልከው ነበር። ዮሐንስ ማስረጃውን አመጣልሃለሁ። አሁን አላስቆምም። አመጣልሃለሁ ሳይሆን ቆይ ምን ታድርገውና አምጣ። በቃ ፈልገህ የመጀመሪያው ጥያቄ ተመልሶልሃል። ሁለተኛ ጥያቄ ደግሞ ማስረጃ አምጣና እንቀጥላለን። የመጀመሪያው ተመልሶልኛል። ይሄኛው ነው ልትመልስልኝ ነው የፈለኩት። ማስረጃ አቅርብልኝ። እንደዚህ የሚል አላገኘሁም እኔ። በህይወት ዘመኑ ኢብራሂም አለይሂ ሰላም ጣዖት አምልኮ አያውቅም። አባቱን ታዟል አልታዘዘም? ማስረጃ ታዘዘ የሚል አሳየኝ። እንዴ ጣዖቱን ወደ ገበያ የሚወጣው በራሱ ነው እንዴ? ሳይታዘዝ ነው? ማስረጃ ታውቀዋለህ። ይጀለህ ስላልመጣው ነው። አሁን አለ አይደለም ብራዘር፣ ገበያ ይዞት ይወጣ ነበር። አለ ሳይሆን አምጣ። ዮሐንስ እየፈልገህ ይዘው ነው። እንደዛ የሚል ነው ያገኘው እስካሁን። አዎ ገበያ ይዞት ያወጣም ነበር። አልጠየቅኩም እኔ። ገበያ ይዞት ያወጣም አይደለም ጥያቄ። ጥያቄ ስለ ገበያ መውጣት ሳይሆን አብርሃም ጣዖት ይሸጥ ነበረ፣ ጣዖት ተሸክሞ ያወጣ ነበር። አባቱ ነው የሚሸጠው። እሱማ አባቱ ነው የሚሸጠው። እሱ ይታዘዝ ነበር። አብርሃም ጣዖት አልሸጠም። ጣዖት አልሸጠም አብርሃም። ገበያ ያወጣለታል እኮ እያልኩ ነው። እንደዛ ነው ያልኩ። ያወጣለታል። ተሸክሞ ይወስድለታል ነው ተሸክሞ ይወስደዋል ነው እንዴ? አዎ አባቱ ስልከው ገበያ ያወጣለታል። ከዛ ማይጠቅመውን ማለት የሚጠቅመውን እሱ አላመለከም አይደል? አንደኛ አላመለከም፣ አልሸጠም። ገበያ ያወጣ ነበር እኮ አልኩ። ታዞ ተልኮ እያወጣ ነበር እያልኩ ነው። አልጠየኩም። ሽጧል አልሸጠም? መጀመሪያ እሱ ጣዖት አስመልኳል። ገበያ ያወጣ ነበር። አልጠየኩም። ሽጧል ነው ያልከው። አብርሃም ጣዖት ሽጧል? ሸጧል አልሸጠም ብለውነ እሱ ይቆይ። አሁን ያልኩ ይቆይ ነው። የለም ዮሐንስ የለም። አብርሃም ጣዖት ሽጧል አልሸጠም? ለአባቱ ታዞ ገበያ ያወጣ ነበር። ጣዖት አልጠየኩም ብራዘሪ፣ አልጠየኩም። ጣዖት ሽጧል ወይስ አልሸጠም ነው ያልኩ። ለአባቱ ታዟል አልታዘዘም? አልጠየኩም። በቃ መልስ የለም። ለማንኛውም ልመልስልህ ዮሐንስ የሚል አድርገው። በእስልምና ነቢያት ጣዖት አያመልኩም አያስመልኩም። አብርሃም ጣዖት አያመልክም፣ ሰዎችንም አያስመልክም። ግልጽ ነው ያጀማ? ግልጽ ነው። ነቢያት በህይወት ዘመናቸው ጣዖት አምልኮ አያውቁም። ኢቭን ኢብራሂም አለይሂ ሰላም ጣዖታትን ሰባበራቸው በኋላ። አንተ ግን ያልከው ምንድነው? ተሸክሞ አወጣ ነው ያልከው። እኔ ባለኝ እውቀት እንደዛ የሚል ሐዲስ አላየሁም። ስለዚህ ምን ታደርጋለህ? ሐዲሱን ታመጣውና ስለምንድን ነው የሚያወራው የሚለውን እንመለከታለን። አንደኛ ተሸከመ